ሰሞኑን በተነሳው ጉዳይ ላይ አንድ ነገር ማንሳት እፈልጋለሁ። በተለይ በእሸቱ ጉዳይ እሸቱ እና ዋልድባ ገዳም እንኳን ተነሳ በጣም ደስ የሚል ነገር ነው የመጣው። አንዳንድ ጊዜ እግዚአብሔር የሚሰራበት መንገድ የራሱ መንገድ ስላለው እስቲ እንየው። እኔ ከማውቀው ነገር አንፃር እኔ እግዚአብሔር በፈቀደ እግዚአብሔር ባወቀ ከማውቃት በጣም ትንሽ ከሆነችው ነገር ተነስቼ ይህችን ሀሳብ ልሰጣችሁ ነው የምፈልገው። እሸቱን ለማውገዝ የተነሱት የዋልድባ ገዳም በተለይ ዳልሻ የሚባለው ነው። እስኪ መጀመሪያ ዋልድባ ማን ነው ብለን እንየው። ዋልድባ ከስንት ይከፈላል? ሰቋር፣ አብረንታንትና ዳልሻ ተብሎ ይታወቃል። ሰቋርና አብረንታንት በአባቶች ገዳምነት ሲታወቅ፣ ዳልሻ ግን በእናቶች ገዳም ነው። ለዘመናት የምናውቀው በዚህ ስም ነው። ለምንድን ነው የእናቶች ወይም የሴቶች ገዳም ተብሎ ምንጫጨት? ይሄ በጣም ነውር ነው። እውነታውማ የእናቶች ገዳምነት ነው። እንዴት ልንሄድ ነው? አዎ ከጥቂት ዓመታት በፊት በመለስ ዘመን መጨረሻ አካባቢ ጀምሮ የመጣ አንድ ትልቅ ችግር ነበረ። እንግዲህ እውነቱ ሊዘረጠጥ ነው። አመጣዋለሁ። ሲጀመር የእናቶች ገዳም ለምን አለ ተብሎ የተናገረው ነገር ይሄ በጣም እናቶች የሚባለው ወይም ሴቶች በሚለው በእናቶች ይስተካከል ቢባል መልካም ያስኬድ ነበር። ነገር ግን ይሄ የተልእኮ መነኮሳት ገብታችሁ ዳልሻን ከበጠበጣችሁት በኋላ ያላችሁ አባቶች ሆናችሁ ከሆነ እንተዛዘባታለን። እንዴ ወዴት ልንሄድ ነው? እውነታውንማ እንዲህ ነው የምናውቀው። ዳልሻ የእናቶች ገዳም መሆን የጀመረበት ዘመን በጣም ረዥም ጊዜ ነው። አብረንታንት በውግዝ ከተለየ በኋላ የእናቶች ገዳም ለብቻ ተብሎ በቅድስት ወለተ ጴጥሮስ አልተመሰረተም። ከዚያ ጊዜ ጀምሮ ዳልሻ ዋልድባ የእናቶች ገዳም ተብሎ ይታወቃል። ይሄ በአባቶቻችን በእናቶቻችን የተመሰረተ ነው። ቅድስት ወለተ ጴጥሮስ በሱሪ ስለገባች ገዳሙ ውስጥ ያኔ የሆነ ምልክት ተፈጥሮ ከዛ በኋላ ለምን ገባሽ? ትእዛዝ አፍርሰሻል፣ ከዚህ በኋላ አይሆንም የእናቶች ገዳም ተብሎ ተለየ፣ ታወቀ፣ ይታወቃል። ታሪካዊ አመጣጡ ይሄ ነው። ከዚህ በኋላ ይሄ በዚህ ለዘመናት ቆይቷል። ሌላ አንድ ነገር ደግሞ ይህን ሳልጨርስ ማነሳላችሁ ጉዳይ አለ። አብረንታንት ወይም ዋልድባ በሁለት አይነት አባቶች ይታወቃል። ጣማና ሚናስ ቤቶች